እንችላለን። እንጸልያለን። እግዚአብሔር መልካም ነው። እኔ አምናለሁ ጌታ ቃል ሰጥቶኛል። ለምን ጸልያለሁ? ጸሎትን የሚመልስ አምላክ አለ አይደል? እግዚአብሔር ጸሎትን ይመልሳል። ስሙ ይባላል። ኢዮብ 33ን እናወጣለን። ኢዮብ 33 ቁጥር 14 መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 እስከ 18 በጌታ በኢየሱስ ስም አነባለሁ። ሰው ባያስተውልም እግዚአብሔር በተለያየ መንገድ ይናገራል። ሰዎች አልጋቸው ላይ ተኝተው ሳሉ ከባድ እንቅልፍ ሲወድቅባቸው በሕልም በሌሊትም ራእይ ይናገራል። በጆሮአቸው ይናገራል፣ በማስጠንቀቂያም ያስደነግጣቸዋል። ሰው ከክፉ ስራው ይመልሳል፣ ወይም ሰውን ከክፉ ስራው ይመልሳል፣ ከትዕቢት ይጠብቃል። ነፍሱን ከጉድጓድ ሕይወቱንም ከሰይፍ ጥፋት ያድናል። አሜን። እግዚአብሔር በተለያየ መንገድ ይናገራል። እግዚአብሔር የሚናገረው ለማስፈራራት አይደለም። እግዚአብሔር የሚናገረው ለምንድን ነው? ለማስጠንቀቅ። ብሎም ደግሞ እግዚአብሔር ከጥፋት ለማዳን ይናገረናል። በተለያየ መንገድ እግዚአብሔር ይናገረናል። እንጸልያለን። እግዚአብሔር ይናገራል። ሁላችንም አንገቶቻችንን ዝቅ አድርገን አይኖቻችንን ጨፍነን መንፈሳችንን ከእግዚአብሔር መንፈስ ጋር እግዚአብሔር ስሙ ይባረክ። የሚናገር አምላክ አለን። የሚሰማ አምላክ አለን። ጸሎትን የሚመልስ አምላክ አለን። የምናመልከው አምላክ የሚናገር የሚመልስ አምላክ ነው። የፍቅር አምላክ ነው። ከጥፋት ጉድጓድ የሚመልስ አምላክ ነው። ስሙ ይባረክ። እግዚአብሔር የሰማይና የምድር ጌታ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እናመሰግናለን። ስለዚህች ስለተባረከች ሰዓት ጌታ ሆይ ስምህ ይባረክ። አንተ ስለሰበሰብን፣ በስምህ ስለተሰበሰብን፣ በሌላ በዓለማዊ ነገር በዓለማዊ አጀንዳ ስላልተሰበሰብን፣ በአንተ መንግስት አጀንዳ ስለተሰበሰብን እግዚአብሔር ሆይ እናመሰግናለን። አምላካችን እግዚአብሔር ሆይ መንግስትን በምድር ላይ ዘርግተህ ጌታ አምላካችን ሆይ ሰዎችን እያዳንክ ወደ መንግስትህ እያመጣህ እየባረክህ እግዚአብሔር ሆይ እነሆ ዘመናት አልፈዋል። አሁንም ዛሬም ትሰራለህ፣ ነገም ትሰራለህ፣ ለዘላለምም ትሰራለህ። እግዚአብሔር ሆይ ስምህ ይባረክ። አባታችን ስለሆንክ እኛም ደግሞ ልጆችህ ስለሆንን የአባትና የልጅነት ሪሌሽንሽፕ ስላለን እግዚአብሔር ሆይ ስለምታዝንልን አምላካችን እግዚአብሔር ሆይ ስለምትራራልን ጌታ አምላካችን ሆይ ስለምትናገረን ስለምትመልሰን ስምህ ይባረክ። እኛነታችንን ልታሳየን ያለንበትን የህይወት ሁኔታ ልታመለክተን እግዚአብሔር ሆይ ልታስጠነቅቀን አንተ ስለምትናገረን ልትመልሰን ስለምትናገረን አምላካችን እግዚአብሔር ሆይ ክብር ለአንተ ይሁን። እግዚአብሔር በዚህ ቦታ እኔ ቆሜያለሁኝ። አምላካችን እግዚአብሔር ሆይ የሚገባኝ ሰው እንዳልሆንኩ ፍጹም አውቃለሁ። ጸጋ አግዞኛል። አሁንም እቆማለሁኝ። እግዚአብሔር ሆይ በአንተ ተማምኜ በዚህ ቦታ ለወገኖቼ የሰጠኸኝ ቃል ላካፍል። አምላካችን እግዚአብሔር ጊዜውን አንተ ተረከብ። በናዝሬቱ ጌታ በኢየሱስ ስም አሜን። ኢየሱስ ጌታ ነው። ጌታ ስሙ ይባላል። ዛሬ የምንመለከተው ክፍል ማቴዎስ ወንጌል ላይ ነው ያለው። ማቴዎስ ምዕራፍ 11 ላይ እናወጣለን። ሁላችን ይህንን ክፍል ደጋግመን ነው የምናነበው። ማቴዎስ ምዕራፍ 11 ቁጥር 12 ላይ ያለውን ቃል እናያለን። እኔ አዲሱ መደበኛ ትርጉም መጽሐፍ ቅዱስ ነው ያዝኩት፣ ግን የቀድሞውንም እንትን
ክፍሉን ይዣለሁ፣ ሁለቱንም አነባለሁ። እንደገና ደግሞ ይሄ ክፍል በእንግሊዝኛ ምን እንደሚል እሱንም አነባለሁ። መጀመሪያ ከቀድሞ እትም የወሰድኩትን ከቀድሞ መጽሐፍ ቅዱስ ማለት ነው። ማቴዎስ ወንጌል ምዕራፍ 11 ቁጥር 12 በጌታ በኢየሱስ ስም አነባለሁ። ከመጥምቁ ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል ይላል። ይሄ የቀድሞው ትርጉም ነው። ማቴዎስ ወንጌል ምዕራፍ 11 ቁጥር 12 ከቀድሞ መጽሐፍ ቅዱስ ማለት ነው። ከአዲሱ መደበኛ ትርጉም ከመጥምቁ ዮሐንስ ዘመን ጀምሮ እስካሁን ድረስ መንግሥተ ሰማያት በብዙ ትገፋለች፣ የሚያገኟትም ብርቱዎች ናቸው ይላል። መንግሥተ ሰማያት በብዙ ትገፋለች፣ የሚያገኟት ምን አይነት ናቸው? የሚያገኟት እነማን ናቸው? ብርቱዎች ናቸው። አዲሱ መደበኛ ትርጉም እንግሊዝኛው NIV ኒው ኢንተርናሽናል ቨርዥን ከዛ ነው የወሰድኩት። From the days of John the Baptist until now, the kingdom of God, the kingdom of heaven has been forcefully advancing. Forcefully advancing. And forceful men lay hold of it. NIV ትርጉም ነው። From the days of John the Baptist until now, the kingdom of heaven has been forcefully advancing. ይህን የተናገረው ማን ነው? ጌታ ኢየሱስ ክርስቶስ። ማቴዎስ ወንጌል ምዕራፍ 11 ላይ ነው የተናገረው። ደቀ መዛሙርቱን ሰብስቦ ይህንን ነገራቸው። ይሄ ምን አይነት ቃል ነው? የማስጠንቀቂያ ቃል ነው። የማስፈራሪያ ቃል አይደለም። ጌታ ኢየሱስ ሊያስፈራራቸው አልተናገረም፣ ግን ሊያስጠነቅቃቸው የእግዚአብሔር መንግሥት ከመጥምቁ ዮሐንስ ዘመን ጀምሮ እስካሁን ድረስ ያለው። እንግዲህ መጥምቁ ዮሐንስ የነበረበትን ዘመንና ጌታችን ኢየሱስ ክርስቶስ የነበረበትን ዘመን ሁላችንም እናውቃለን። በወራት በዓመታት ካልሆነ በስተቀር ዮሐንስ አገልግሎቱን ጨርሶ ወደ እስር ቤት ከገባ ጊዜ ጀምሮ ዮሐንስ የጀመረውን አገልግሎት ጌታ ኢየሱስ ነው የቀጠለው። ይህንን ለምንድን ነው የተናገረው ጌታ ኢየሱስ ክርስቶስ? ይህንን የተናገረውን ለመረዳት ወደ ማቴዎስ ምዕራፍ 4 ላይ እንሄዳለን። ወደዛ ወስዳችኋለሁ። ማቴዎስ ምዕራፍ 4 ቁጥር 13 ላይ ምክንያቱም ወደኋላ መለስ ብለን አንዳንድ ነገሮችን መመልከቱ ለምንድን ነው ምዕራፍ 11 ላይ ይህን የተናገራቸው? እስከ ምዕራፍ 11 ጌታ ኢየሱስ ክርስቶስ ሲያገለግል ነው የቆየው። ምዕራፍ 4 ላይ አገልግሎቱን እንዴት እንደጀመረ ማየት እንችላለን፣ ማግኘት እንችላለን። ምዕራፍ 4 ላይ ቁጥር 17 ንስሐ ግቡ የእግዚአብሔር መንግሥት ቀርባለችና ብሎ ልክ ዮሐንስ የጀመረውን አገልግሎት ጌታ ኢየሱስ ክርስቶስ ተቀብሎ ቀጥሏል ማለት ነው። ይህንን እያለ በየቀበሌው፣ በየመንደሩ፣ በየከተማው፣ በየአውራጃው ይዘዋወር ነበር። ቁጥር 23 ላይ ማቴዎስ ወንጌል እዛው ምዕራፍ 4 ቁጥር 23 ላይ ኢየሱስን በምኩራቦቻቸው እያስተማረ የእግዚአብሔርን መንግሥት የምስራች ቃል እየሰበከ በሕዝቡ መካከል ማንኛውንም ደዌና ሕመም እየፈወሰ በመላው ገሊላ ይዘዋወር ነበር። ስለዚህ ዮሐንስ የጀመረውን አገልግሎት ንስሐ የመግባትንና የእግዚአብሔር መንግሥት በመካከላቸው መሆኗን ኢየሱስም ይዞ በየመንደሩ፣ በየቀበሌው፣ በየከተማው፣ በየአውራጃው በገሊላ ከገሊላ ማዶ ከዮርዳኖስ ማዶ ባሉ ሀገሮች ሁሉ በየአውራጃው በእግሩ እየተመላለሰ ይሰብክ ነበር። የምስራቹን ቃል ይናገር ነበር። እሱም ብቻ አይደለም፣
በሽተኞችን ይፈውስ ነበር። የተለያየ በሽታ ያለባቸውን ሰዎች እየፈወሰ ኢየሱስ በየቀበሌው በየመንደሩ ሄዷል። እግዚአብሔር ይባላል። እኛ ደግሞ በየስታርባክስ እንሄዳለን አይደለም? በየሬስቶራንቶች እንሄዳለን፣ በየፓርኮች እንሄዳለን አይደለም? በየፓርኮች እንሄዳለን፣ በየስታርባክስ እንሄዳለን። ሰዎች ወዳሉበት፣ ኢየሱስም እኮ ሰው ወዳለበት ነው የሄዱ። በየቀበሌው ሰው አለ፣ በመንደር ውስጥ ያልፋል። ስለዚህ አንድ ሰው ሲያገኝ በሽተኛ ይፈውሳል። ሰው ሁሉ ይመጣል። ምክንያቱም እንዲህ አይነት ነገር ታይቶም ተሰምቶም አይታወቅም። የካህናት አለቆች፣ የአይሁድ ካህናት፣ የካህናት አለቆች፣ ሌሎችም እንዲህ አይነት ፈውስ አድርገው አያውቁም። ይሄ የተለየ ትምህርት ነው። ይሄ የተለየ ነገር ነው። ስለዚህ አድናቆትን አትርፎለታል። ሰው ሁሉ ይከተላል። ብቻውን ሄዶ አያውቅም። ይህ የሚከተለው ህዝብ አጎዳ ህዝብ ነው። አጎዳ ታውቃላችሁ? አጎዳ አታውቂም? አጎዳ ማለት ብዙ ህዝብ አለ። ቁጥሩን መግለጽ የማትችሉትን ህዝብ አጎዳ ነው ትላላችሁ። እንደዛ ነው። ለምን? ተአምር ነው። አጋንንትን ሲያወጣ እንዲህ አይነት ነገር ተሰምቶም ታይቶም አይታወቅም። እግዚአብሔር ይባላል። ዛሬም ብርቱ ነው ኢየሱስ። ዛሬም ይሰራል። በእኛም ይሰራል፣ በታላላቆችም ይሰራል፣ በታናናሾችም ይሰራል፣ በኳየርም ይሰራል። እግዚአብሔር ይመስገን። በእህቶችም ይሰራል፣ በወንዶችም የእግዚአብሔር መንፈስ አለ። ኢየሱስ መንፈሱን ሰጥቶን ነው ይሄ። ክብር ለእግዚአብሔር። ዛሬም በየፓርኮች እንሄዳለን። እግዚአብሔር የሚሰራውን እናያለን። ተስፋ አንቆርጥ። ሃሌሉያ። በየቡሌቫርዶች እንሄዳለን በእግራችን። ሰዎችን ስናገኝ እንመሰክራለን። እግዚአብሔር ይባላል። ስራችን ነው። እግዚአብሔር መንፈስ ግድ ይለናል። በቃ አያስቀምጠን። ከዛ በኋላ ምዕራፍ 11 ላይ ነው ቅድም ያነበሩ መነሻ ጥቅሳችንን እና አሁን ምዕራፍ 4 ላይ ነኝ። ምዕራፍ 5፣ 6፣ 7 አልሄድበትም፣ ግን ብዙ ሳመራይዝ ነው ማረግላችሁ። ማቴዎስ ምዕራፍ 5፣ 6፣ 7 የተራራው ስብከት ነው የሚባለው። ሶሪ የተራራው ስብከት ለሙሴ እግዚአብሔር ሕግ የሰጠው የት ነው? ተራራ ላይ ነው አይደል? ኢየሱስ ደግሞ ለአዲስ ዘመን የእግዚአብሔር መንግስት መመሪያ የሆነው የተራራው ስብከት በማቴዎስ 5፣ 6፣ 7 ላይ የምናገኘው በሙሉ ተራራ ላይ ወጥቶ ለሕዝቡ ሰጠ። እግዚአብሔር ይመስገን። በጣም የእግዚአብሔር መንግስት መተዳደሪያ እንደ ኮንስቲትዩሽን ማለት ትችላላችሁ። ስር ነቀል የሆነ ትምህርት ነው ያስተማረው። ለምሳሌ በእግዚአብሔር መንግስት ውስጥ ሰዎች ሲኖሩ ጨውና ብርሃን ሆነው መኖር እንዳለባቸው። ጨውና ብርሃን፣ ጨው ይሟሟል፣ ብርሃን ለሌሎች ያበራል። ስለ ሕግ ፍጻሜ፣ ስለ ነፍስ መግደል፣ ስለ ነፍስ ሪዲፋይን ያደረገው በሙሴ ሕግ ሰው ፊዚካሊ ሰው ሲገድል ነው ገደለ የሚባለው። እዚህ ጋር ምንድን ነው ያለው? ወንድሙን የሚያማ ነፍሰ ገዳይ። በጣም ጠበቅ ያለ ሕግ። የእግዚአብሔር መንግስት ሕግ ጠበቅ ያለ። ወንድሙን እንኳን ፊዚካሊ መግደል አይደለም ግን ማማት። ወንድሙን የሚያማ ነፍሰ ገዳይ ነው። አልጠበቅም? ጠብቋል። ስለ ማመንዘር ነው ያስተማረው። ሌላው ማመንዘር የምናውቀው ወንድና ሴት ኢሌጋሊ ሲተኙ ነው አይደል? እዚህ ጋር ግን ያያት የተመኛት አመነዘረ። አልጠበቅም? ሪዲፋይን። እነዚህ ነገሮች በጣም ሪዲፋይን እንዲያደረገ ነው ያስተማረው። ሶሪ አንዳንድ ጊዜ እዚህ ግሎሪ ላይ ስላለ ነገር አስቸግራቸዋለሁ። ምጽዋት
ስለ ምጽዋት አሰጣጥ ሌላው ያስተማረው ስለ ምጽዋት አሰጣጥ ምጽዋት አሰጣጥ ላይ ምን እናያለን? ቀኝ ሲሰጥ ግራ አይወቅም። ቀኝ ሲሰጥ ግራ አይወቅም። ስለ ጸሎት ስትጸልይ እልፍኝህ ግባ። በየአደባባዩ ላይ ቆመህ ሰው እንዲያይ ቆመህ ጮክ ብለህ አይደለም ጸልይ፣ እልፍኝህ ግባ። በቃ ስለ ጸሎት ስራ ለመጨነቅ አትጨነቁ። ጌታ ኢየሱስ አትጨነቁ። ተመልከቱ እነዚህ የሰማይ ወፎች፣ ተመልከቱ እነዚህ የሜዳ አበቦች። አይቆፍሩም፣ አያርሱም፣ አይዘሩም፣ አያጭዱም፣ ግን አበቦቹ ይፈካሉ፣ ወፎችን በልተው ያድራሉ። ስለዚህ እናንተ ደግሞ ከወፎች ከአበቦች የተሻላችሁ ናችሁ። አትጨነቁ። ይህንን ካስተማረ በኋላ ምዕራፍ 5፣ 6፣ 7 አሁን 11 ላይ ልመጣላችሁ። 8፣ 9፣ 10 ምዕራፍ ምንድን ነው ኢየሱስ ያደረገው? በየቦታው እየዞረ ቀደም ብሎ እንደጀመረው ማለት ነው። ለምጻሞችን እያነጻ፣ ሽባዎችን እየፈወሰ፣ ርኩሳት መናፍስትን እያወጣ ከሰዎች የሞተ ሰውን እያስነሳ፣ አይነ ስውሮችን ዲዳዎችን እየፈወሰ ሲያገለግል ቆይቶ ምዕራፍ 11 ላይ ሲደርስ ነው ይህን ነገር የተናገራቸው። ቅድም መጀመሪያ በመግቢያ ላይ ከመጥምቁ ከዮሐንስ ዘመን ጀምሮ እስካሁን ድረስ መንግሥተ ሰማያት በብዙ ትገፋለች፣ የሚያገኟትን ብርቶች ናቸው ይላል። ኢየሱስ ይህን ሁሉ ሲያደርግ በአንድ በኩል አድናቆትን አግኝቷል። ሰዎች እንዳልኳችሁ ይከተሉታል። በሌላ በኩል ግን የሚቃወም ግሩፕ ተነስቷል። የካህናት አለቆች፣ ፈሪሳውያን፣ ሰዱቃውያን የእነሱን ትምህርት ዜሮ የሚያደርግ ትምህርት ነው። ሰዎች እንደውም ወደ ምኩራቦች ከመሄድ ይልቅ ወደ እሱ ነው የሚሄዱት። እሱ ወደ ምኩራብ ሲሄድ ሰው ሁሉ ይመጣል አብሮ። ይህንን ልዩነት አይሉት እና ሰዎችን ሁሉ እየወሰደባቸው ስለሆነ የካህናት አለቆች፣ ሰዱቃውያን፣ ፈሪሳውያን መቃወም ጀመሩ። ኢየሱስን መከታተል ጀመሩ ማለት ነው። ስለዚህ ተቃውሞ መጣ። ይፈልጉታል። ምናልባት ለሀገረ ገዢዎች አመልክተው ይህ ሰው ሀገረ መገልበጥ ነው የመጣው፣ ህዝቡን ሁሉ ወደ እሱ እየወሰደ ነው ብለው እያመለከቱ ማለት ነው። ኢየሱስን የሚቃወም ግሩፕ አለ። ኢየሱስን የሚያደንቅ ግሩፕ እንዳለ ኢየሱስንም ደግሞ የሚቃወም ግሩፕ ተነስቷል ማለት ነው። ይህንን የተመለከተ ኢየሱስ ምን አለ? ማቴዎስ 10 ላይ አንድ ቃል ተናግሯል። እሱን መናገር እፈልጋለሁ። ማቴዎስ ወንጌል ምዕራፍ 10 ቁጥር 21 ላይ ምንድን ነው ያለው? በእኔ ምክንያት አንዱ ሌላውን ይገፋል። ኦልሬዲ እዚህ ጀምሮታል። ስለመገፋት እያየ እንደሆነ መንግስተ ሰማያት እየተገፋች ስለሆነ የእግዚአብሔር መንግስት እየተገፋ ስለሆነ ኦልሬዲ ኦብዘርቭ አድርጓል። ይህን ነገር አይቷል። ስለዚህ ምዕራፍ 10 ቁጥር 21 ላይ ምን አለ? በእኔ ምክንያት አንዱ ሌላውን ይገፋል። በእኔ ምክንያት መገፋፋት አለ። እስከ መጨረሻ የሚጸና እርሱ ይድናል። እግዚአብሔር ይመስገን። የሚያገኟትን ብርቶች ናቸው ያለው በምዕራፍ 11 ላይ ቁጥር 12 ላይ እነዛ ብርቶቹ ምንድን ናቸው? የሚጸኑ ናቸው። ተግተው የሚጸኑ እስከ መጨረሻ የሚጸኑ ናቸው ማለት ነው። አንድ ጥያቄ መጠየቅ እንችላለን። ጌታ ይሄን ለምን ተናገረ? መንግስተ ሰማያት ለምንድን ነው የምትገፋው?
መንግስተ ሰማያት ተልእኮ አላት። መንግስተ ሰማያት ማለት እንዲህ ቤተ ክርስቲያን ማለት ነው። ተልእኮ አላት። ተልእኮዋን ግን እንዳትፈጽም ተቃውሞ አለ፣ መገፋት አለ። ቤተ ክርስቲያን ወይም የእግዚአብሔር መንግስት ስራዋ አንደኛ የምስራቹን ቃል መስበክ ነው፣ ማስተማር ነው፣ ደዌንና ሕመምን መፈወስ ነው፣ ሰዎችን ከአጋንንት ነፃ ማውጣት ነው፣ ሰዎች ከዘላለም ሞት ወደ ዘላለም ሕይወት እንዲመጡ መምከር ነው። ሌላው ትልቁ ስራው ያው ማስታረቅ፣ ሰውን ከእግዚአብሔር ጋር ማስታረቅ፣ ሰዎች ጌታችን ኢየሱስ ክርስቶስን እንዲያውቁ አውቀውም እንዲቀበሉት ማድረግ ነው የእግዚአብሔር መንግስት ስራ። የታሰሩ እንዲፈቱ፣ ንስሐ እንዲገቡ፣ ራሳቸውን ከእግዚአብሔር ጋር እንዲያስታርቁ የእግዚአብሔር መንግስት ስራ ይሄ ነው። ተልእኮዋ ይሄ ነው። ቤተ ክርስቲያን ተልእኮዋ ይሄ ነው። ነገር ግን ትገፋለች። ተልእኮዋን እንዳትፈጽም ትገፋለች ማለት ነው። በምን አይነት ሁኔታ ነው የምትገፋው? አባሎቿ ቤተ ክርስቲያን አንደኛ ነው። ሰዎች የሚሰበሰቡበትን ቤተ ክርስቲያን ህንፃውን ያቃጥላል። ሰዎችም ክርስቲያኖች ይገደላሉ፣ ይታሰራሉ፣ ይሰደዳሉ። መገፋት ይሄ ነው። የመገባቱ መገለጫው ይሄ ነው። አምልኮ በነፃነት እንዳታካሂድ፣ የአምልኮ ነፃነት እንዳይኖራት ይደረጋል በተለያየ መንገድ። ስለዚህ ተጽዕኖ፣ ውጊያው፣ ጥቃቱ ከየት ነው የሚመጣው? ከተቃዋሚው ክፍል ነው ማለት ነው። የእግዚአብሔር መንግስት የሚቃወሙ ማን ነው? የዚህ ዓለም ገዥ፣ የጨለማው ገዥ፣ የዚህ ዓለም አምላክ የሚባለው ዲያብሎስ ሰዎችን መንፈሳቸውን እየተቆጣጠረ የእግዚአብሔር መንግስት እንዳትሰፋ ተልእኮዋን እንዳትፈጽም እግዚአብሔርና ሰዎችን እንዳታስታርቅ ልጁን ኢየሱስ ክርስቶስን ለዓለም ሁሉ የሞተውን ኢየሱስን ሰዎች እንዳይቀበሉ የሰዎችን መከራ በማብዛት የአምልኮ ነፃነትን በማሳጣት ሰዎች እንዲሰደዱ በማድረግ እንዲታሰሩ በማድረግ ንብረታቸውን እንዲጠፋ በማድረግ ሰዎችን ፍረስትሬት በማድረግ እንዳያመልኩ በዚህ አይነት መንገድ የእግዚአብሔር መንግስት ትገፋለች፣ ቤተ ክርስቲያን ትገፋለች። ይህ ሁላችንም እናውቃለን አይደል? ከኋላ ሆኖ የሚሰራው የመንፈስ አሰራር ነው። ፊዚካሊ ሰዎች ቢጎዱም ቢሞቱም ቤተክርስቲያን ብትቃጠልም ቢሰደዱ ከኋላ ግን ሆኖ ይሄንን ኦፕሬት የሚያደርገው ዲያብሎስ። ስለዚህ ብዙ ጊዜ አያርፍም። ጌታችን ኢየሱስ ክርስቶስ ግን ምን ብሏል? እስከ መጨረሻ የሚጸና እርሱ ያሸንፋል፣ ብርቶች ያገኟታል ነው። ስለዚህ አንድ መልእክት አለ እዚህ ውስጥ። ከኛ ብርታት ይጠበቃል፣ ከእግዚአብሔር መንግስት ብርታት ይጠበቃል፣ ከቤተ ክርስቲያን ብርታት ይጠበቃል። ይሄ ብርታት የሚያጠቃውን ኃይል መልሶ ማጥቃት፣ ግፈኛውን ገፍቶ ሲመጣ ማጥቃት ከኛ ይጠበቃል ማለት ነው። ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍ አንደኛ ጢሞቴዎስ ተጻፈውን ለማየት ፈልጋለሁ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ
ሐዋርያው ጳውሎስ ለጢሞቴዎስ በላከው መልእክት በዚህ በሁለተኛው መልእክቱ እንደ ክርስቶስ ኢየሱስ በጎ ወታደር ከእኛ ጋር መከራ ተቀበለ። እንደ ኢየሱስ ክርስቶስ በጎ ወታደር። ኢየሱስ ክርስቶስ በጎ ወታደር ነው። የእግዚአብሔር ወታደር ነው። የእግዚአብሔር መንግስት ወታደር ነው። ወታደር ምን እንደሚያደርግ ታውቃላችሁ? ወታደር ተዋጊ ነው። ወታደር ትጥቅ አለው። ትጥቅ አለው። በትጥቁ ይዋጋል፣ ይዘምታል፣ አነጣጥሮ ይመታል፣ ጠላቱን ይመታል፣ ይገላል። አለዛ ይሞታል። ይህን ካላረገ ይሞታል። እንደ ክርስቶስ በጎ ወታደር የእግዚአብሔር መንግስት እንዲህ አይነት ትውልድ ነው የምትፈልገው። የእግዚአብሔር መንግስት ወታደር የሆነ ቆራጥ የሆነ ጨካኝ የሆነ በጠላት ላይ ፈጽሞ የማያወላውል ወታደር፣ ተዋጊ፣ ጦረኛ። እግዚአብሔር ይመስገን ጦረኛ ነው እግዚአብሔር የሚፈልገው። በመንግስት ውስጥ ጦረኛ የሆኑ ሰዎች ነው። እያንዳንዱ ጦረኛ መሆን አለ። እያንዳንዱ ተዋጊ መሆን አለበት። አንዱ በሌላው መዋጋት መኖር አይችልም። ተሸፍኖ መኖር አይችልም። ሁሉም የራሱ ጦረኛነት ይጠበቅበታል። ወታደር መሆን አለብን። እግዚአብሔር ይመስገን። ትጥቅ የሌለው ወታደር አለ እዚህ ውስጥ። ትጥቅ የሌለን ወታደሮች ካለን አለከኛ። የእግዚአብሔር መንግስት ጠላት ምንድን ነው? መንፈስ ነው ብያቸዋለሁ። ዲያብሎስ ነው። መንፈስን በስጋ እናሸንፈዋለን? አንሸንፈውም። መንፈስን በመንፈስ ነው። የእግዚአብሔር መንፈስ ነው የእኛ ደግሞ ኃይላችን። ስለዚህ የእግዚአብሔር መንግስት ወይም ቤተ ክርስቲያን የእግዚአብሔር መንፈስ መሞላት አለባት ማለት ነው። በመንፈስ መሆን አለብን ማለት ነው። አሜን። አዎ መንፈስ ጌታ መንፈሱን አፍስሶልናል እኮ ያውቃል እኮ። ያለዚህ መንፈስ መቆም፣ መሄድ፣ መራመድ፣ ማምለክ አንችል። ስለዚህ መንፈሱን መጠማት አለብን። እግዚአብሔርን መንፈስ ማግኘት አለብን። እግዚአብሔርን መንፈስ መሞላት አለብን። ሃሌሉያ! ኢየሱስ ጌታ ነው። ትስማማላችሁ? እግዚአብሔርን መንፈስ መጠማት አለብን። አለበለዚያ የሚመጣውን ጥቃት አለበለዚያ ብርታት ሊኖረን አንችልም። ጥቃቱን ማጥቃት አንችልም። እግዚአብሔር ይመስገን። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 20 ላይ አሁን የምለውን ነገር ያጠናክርልኛል። የእግዚአብሔር መንግስት በኃይል ነው እንጂ በቃል አይደለም ይላል። አሜን። የእግዚአብሔር መንግስት በምንድን ነው? በኃይል። ኃይል የመንፈስ ቅዱስ ኃይል። የስጋ ኃይል አለ ወገኖች፣ ኖ የስጋ ኃይል አለ። የመንፈስ ቅዱስ ኃይል። የእግዚአብሔር መንግስት በመንፈስ ቅዱስ ኃይል ነው ራሷንም የምትጠብቀው፣ ሌሎችንም የምትማርከው፣ ሊገፋ የመጣውንም ገፍታ የምትጥለው፣ ሊያጠቃ የመጣውንም የምታጠቃው በእግዚአብሔር መንፈስ። አሜን። ኢየሱስ ጌታ ነው። ዘካርያስ 4:6 ላይ ይህንኑ ሀሳብ የሚያጠናክር እግዚአብሔር ቃል አለ። ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው ይላል። እዛ ላይ በመንፈሴ እንጂ በኃይልና በብርታት አይደለም። የእግዚአብሔር መንግስት የምትቆመው በእግዚአብሔር መንፈስ ኃይል፣ እኛ የምንቆመው በእግዚአብሔር መንፈስ ኃይል፣ የምንራመደው፣ የምንወጣው፣ የምንገባው፣ ጥቃትን የምናደርሰው፣ ጠላትን የምናሸንፈው፣ ምሽጉን የምንሰብረው፣ ተግዳሮትን ሁሉ የምናፈራርሰው በእግዚአብሔር መንፈስ ኃይል። አሜን። ይህንን ነው መጠማት ያለብን። የእግዚአብሔር መንፈስ በእኛ ውስጥ በኃይል እንዲገል ነው። ጠላት አይቶ ገና ከሩቅ
በውስጥ በእኛ ላይ ያለውን የእግዚአብሔር መንፈስ ሞገስ አይቶ ይሸሻል። እንኳን ሊመጣ ወደኛ መሞላት አለብን ወገኖች። ምንም የምናመልጠው ነገር አይደለም። አለበለዚያ ቅድም ብርቶች ያገኘታል። ብርታታችን በእግዚአብሔር መንፈስ ነው። የምንበረታው የሚያበረታን የእግዚአብሔር መንፈስ ነው። አሜን። ኢየሱስ ጌታ እንጂ መንፈስ የሆነውን ጠላት በስጋ ማሸነፍ አንችልም፣ መጥፋትም አንችልም። የእግዚአብሔር መንፈስ ይችላል። እግዚአብሔር ይባላል። አንድ ነገር አለ። ሁለተኛ ቆሮንቶስ ምዕራፍ 10 ላይ ያለው ቃል በጣም ደስ ይለኛል። ሁላችሁም ታውቁታላችሁ። ሁለተኛ ቆሮንቶስ ምዕራፍ 10 ላይ ቁጥር 3 ጀምሮ ይላል የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም። አሜን። እዚህ ምድር ላይ እንኖራለን። ፊዚካል በሆነ የጦር መሳሪያ ጠመንጃ ምናምን አለ። የእኛ መዋጊያችን ጠላታችን መንፈሳዊ ስለሆነ ውጊያችን በመንፈስ እንጂ ፊዚካል በሆነ መሳሪያ አይደለም። የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም። ደግሞ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። እግዚአብሔር ይባላል። ምሽግን ማፈራረስ የሚችል የጠላትን ምሽግ ማፈራረስ የሚችል እኛ እኮ መሄድም አይገባም። እዚህ ቦታ ቆመን ዲሰርን እናደርጋለን። ጠላት ምን አይነት ምሽግ እንዳለው፣ ምን አይነት የውጊያ ስልት እንዳለው አይኖቻችን ከተከፈቱ፣ መንፈሳዊ አይኖቻችን ከተከፈቱ ሩቅ ነገር ያለው ነው መሄድ የለብንም። የትም አንሄድም። እዚሁ ሆነን በመንፈስ ሆነን እንዋጋለን። እግዚአብሔር ስሙ ይባላል። የጠላትን ምሽግ እንደመሳ ሃሌሉያ። አይንን የሚከፍት መንፈስ ቅዱስ አይኖቻችን ውስጣዊ አይኖቻችንን ይከፍታል። ስለዚህ መንፈስ ቅዱስ ላይ የበለጠ ፎከስ ማድረግ አለብን። የእግዚአብሔርን ቃል የሚገልጽልን የሚያበራልን መንፈስ ቅዱስ እውነት ውሸት የእግዚአብሔርን ቃል የሚያጠረጥርልን የሚከፋፍትልን ባለንበት ሲቹዌሽን መፍትሄ የሚሆነንን ነገር የሚሰጠን እግዚአብሔር መንፈስ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ከዛ በኋላ በእግዚአብሔር እውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሀሳብ ሁሉ ያ ካፓሲቲ አለ። እግዚአብሔር ይህን ሁሉ በቃ በእኛ ላይ ሪሶርስ አስቀምጧል። መንፈስ ቅዱስን ከያዘ ይህ ሁሉ ሪሶርስ አለ። የምንፈራው ነገር አይኖርም። በእግዚአብሔር ሀሳብ ላይ የሚነሳውን ከፍ ያለውን ነገር እንኳን የማፍረስ ካፓሲቲ አለ። ስለዚህ ነው እኮ መንፈስ ቅዱስን የምንፈልገው፣ መሞላት የምንፈልገው። ሃሌሉያ። ኢየሱስ ጌታ። ዛሬ ጌታ ይሞላል። ዛሬ ጌታ የጎደለውን ሁሉ ይሞላል። ስሙ ይባላል። እንጸልያለን በኋላ። ስለዚህ ነገር ልንገራችሁ። እዛ መሰራበት ላቦራቶሪ ቁጭ ብዬ እንዲሁ በውስጥ አስብ ነበርና እንዴት ነው ይሄ ስለ እግዚአብሔር መንግስት መገፋት ጭዬ አሰላስላለሁና ጌታ መጣ ወደ ቤት። ታውቃላችሁ ጌታ ሲመጣ ይሄ አውቋ ውስጤ በቃ እና ጌታ መጣ ደግሞ እዛ ስራ ቦታ እንዲህ ይመጣል። አስለምዶኛል ጌታ። ድንገት ይመጣና ቁጭ ያደረገኝና ከዛ የሆነ ነገር ያፈስልኛል። ከዛ ቶሎ ብዬ ብልጥ ነኝ እጽፋለሁ እግዚአብሔር በውስጥ ያስቀምጠው ነገር እና እዛ ማስታወሻ አለች እንጽፍባት። እስክሪብቶን አወጣሁና ስራው ይሰራል። መጽሐፍ ጀመርኩ። ከውጭ የሚገፋው የእግዚአብሔር መንግስት የሚገፋው ከውጭ የሚመጣ ጠላት ብቻ ሳይሆን ከውስጥ ከዛው ከውስጥ ውስጥም ቁጭ ብሎ እግዚአብሔር መንግስት የሚገፋ ነገር አለ። እንዴት ከዛ በኋላ ደረደረልኝ። አሁን የምነግራችሁን ሀሳብ
አንደኛ በእግዚአብሔር መንግስት ውስጥ ቁጭ ብሎ የእግዚአብሔር መንፈስ የማይታዘዝ እሱ መንግስተ ሰማያትን ይገፋል። የእግዚአብሔር መንፈስ መልእክት ያመጣል አይደለም? የእግዚአብሔር መንፈስ ይናገራል። የማይታዘዘው የማይቀበለው እሱ የእግዚአብሔር መንግስት ይካፋል። አንደኛ ነጥብ የሰጠኝ ጌታ። ሁለተኛ በቤተ ክርስቲያን ውስጥ በእግዚአብሔር መንግስት ውስጥ የሐሰት ትምህርት የሚያራምዱ ሰዎች የእግዚአብሔር መንግስት ይገባል። ሶስተኛ መለያየትን የሚያመጣ በእግዚአብሔር መንግስት ውስጥ ወይም በቤተ ክርስቲያን መለያየት ዲቪዥን የሚያመጣ እሱ የእግዚአብሔር መንግስት ይገባል። ቀጥሎ ቤተ ክርስቲያን በምታወጣው መርሃ ግብር ላይ የማይሳተፍ ሰው እሱ የእግዚአብሔር መንግስት ይገባል። ቀጥሎ ቸልተኛ ሰው ቸልተኛ በቃ በሁሉም ነገር ቸልተኛ የሆነ ሰው ለእግዚአብሔር መንግስት ስራ ፍጹም ቸልተኛ የሆነ ሰው ግድ የለሽ የሆነ ሰው እሱ የእግዚአብሔር መንግስት ይገባል። ሌላ ተረካቢ ትውልድን አለመተካት እሱም የእግዚአብሔር መንግስት ማፍራት። ተረካቢ ትውልድ ከሌለ ይቆማል ማለት ነው። አንድ ቦታ ላይ ይቆማል። ስለዚህ ይሄ ትውልድ ተረካቢ ትውልድን ማዘጋጀት አለበት ማለት ነው። ሌላ የማትጸልይ ቤተክርስቲያን እንዲሁ የእግዚአብሔር መንግስት ትገባለች። ምክንያቱም ካልጸለየች ትጎረሳለች። ያ የሚገፋው የሚነጥቀው መጥቶ ያፈርሳታል፣ ይነጥቃታል ማለት ነው። ሌላው በእግዚአብሔር ቃል አለመታነጽ ራሱ እግዚአብሔር መንግስት መግፋት ነው። ለአንዳንድ ነፍሳት ደግሞ ግድ የለሽ መሆን እሱም የእግዚአብሔር መንግስት መግፋት ነው። እነዚህ ነጥቦች ነው ጫረገ። ሃሌሉያ ሰምታችሁኛል? ወገኖቼ ግድ የለሻል። እግዚአብሔር መንፈስ ሲናገረን ወገኖቼ እንስማ። ሃሌሉያ የእግዚአብሔር መንፈስ ሲናገረን እንስማ። ቸል አንበል፣ ግድ የለሽ አንሁን። ቁጭ ብለን የእግዚአብሔር መንግስት እዚሁ እያፈረስነን ማለት ነው። ከውጭ የሚመጣውን ብቻ መጠበቅ የለብንም። ይሄ በጣም አደገኛ ነው። እንደዛ ይኸው እግዚአብሔር ፊት ነው የምነግራችሁ። እነዚህ ነገሮች ናቸው ያፈረሰ ጌታ በልቤ ያፈሰሰኝ። 3 ነው 4 ትንንሽ ፔጆች የጻፉት አለ ቤት ወዲያው እንደወረደ ነው ቁጥር። በእግዚአብሔር ቃል እንታነጽ። ቃሉን ካላወቅን ለሌሎች ለወገኖቻችን ጠንቅ እንሆናለን። ለቤተ ክርስቲያን ጠንቅ እንሆናለን። በእግዚአብሔር መንፈስ እናሳዝናለን። እግዚአብሔር በየዘመኑ በየትውልዱ ኃይልን የተሞላ ትውልድ ይፈልጋል። ኃይልን የተሞላ ትውልድ ኢየሱስ ነው የተናገረው። ኢየሱስ ነው የተናገረው። መንግስተ ሰማያት ትገፋለች ነው ያለው። የሚወርሷት ብርቶች ናቸው፣ የሚያገኟት ብርቶች ናቸው። ካልበረታን መንግስተ ሰማያትን ማግኘት አንችልም። እዚሁ ቁጭ ብለን እዚሁ እግዚአብሔር ቤት ቁጭ ብለን ልናጣ አንችልም። አናውቅም። እግዚአብሔር ሚዛኑ እኛ አናውቅም። የሚመዝንበት ሚዛን አለ። ጌታ ይርዳል። በመጽሐፍ ቅዱሳችን ውስጥ በምሳሌነት ሊጠቀሱ የሚችሉ ደፋር፣ ኃይለኛ የውሳኔ ሰዎች፣ ቆራጥ የሆኑ እህቶች፣ ወንድሞች መጽሐፍ ቅዱሳችን በቃ እንደ ምሳሌ የሚሆኑ አስቀምጦልናል። የማያመቻምቹ አንዲት እህት እንውሰድ። አንዲት አይሁዳዊት ሴት ሁላችን የምናውቃት በጣም ትገርመኛለች። አስቴር
መጽሐፈ አስቴር ምዕራፍ 4 ቁጥር 16 ላይ የአስቴርን ታሪክ አልነግራችሁም፣ ታውቋታላችሁ። ግን ውሳኔ የወሰነችበት አቋም የወሰደችበት ከእግዚአብሔር ቃል ቁጥር 16 ላይ ምዕራፍ 4 ቁጥር 16 ላይ ነገሩ ምንም እንኳን ከሕግ ውጭ ቢሆንም ወደ ንጉሡ ዘንድ እሄዳለሁ፣ ከጠፋሁ ልጥፋ። እስቲ በሉ ከጠፋሁ ልጥፋ። ለእግዚአብሔር ሲባል የእኛን ውሳኔ ነው የሚፈልገው። እንድንጠፋ እኮ አይፈልግም፣ ግን ውሳኔያችንን ይፈልጋል፣ አቋማችንን ይፈልጋል። ጌታ ከጠፋሁም ልጥፋ አለች ይቺ ሰው። እግዚአብሔር አደረገላት አላደረገላት? አዎ እግዚአብሔር ከእሷ ጋር ነው። እግዚአብሔር ሞገስን ሰጣት፣ በንጉሱ ፊት ሞገስን ሰጣት። ፓስተር ትናንት ስለ ሞገስ ምክር ነበር። ጌታ ይባላል። ሞገስን የሚያገኝ ሰው አሸናፊ፣ በእግዚአብሔር ዘንድ ተቀባይነት ግሬስ፣ እግዚአብሔር ደስ ብሎት እሰይ ልጄ ብሎ የሚለው ሰው፣ አበጀህ ልጄ አበጀህ ልጄ ብሎ የሚለው ሰው፣ እግዚአብሔር የሚደሰትበት ሰው፣ በእግዚአብሔር ፊት ሞገስን ያለ እግዚአብሔር ይመስገን። እቺ ሰው ሞገስን አገኘች በንጉሱ ፊት። ትውልዷን ሁሉ አላተረፈች፣ ትውልዷን ሁሉ አተረፈች። እግዚአብሔር ይባላል። ቆራጥ ናት። በጣም ልጥፋ አለች፣ በጣም ልጥፋ አለች። ጠፋችን አጠፋችን። እግዚአብሔር እንደዚህ አይነት አምላክ አለ። እግዚአብሔር እንደዚህ አይነት አምላክ እግዚአብሔር በቃ ከውሳኔያችን ጋር ደስ ይለዋል። ስሙ ይባላል። አስቴር እንደዚህ አይነት ሰው ነበረች። እነዛ ሶስት ወንድማማቾች አይሁድ በሰው ሀገር ሲድራቅ ሚሳቅ አብደናጎ ዝም ብሎ እኮ ተረት አይደለም። የእነዚህ ሰዎች ታሪክ ሲነገር ወገኖቼ ፕራክቲካሊ እኮ ያለፉበትን ህይወት እኮ ነው የተጻፈው አይደለም እንዴ? እሳት ውስጥ እኮ ነው የተጣሉት 7 ጊዜ። በጣም ገናና በሆነ ንጉሥ ፊት ቀርበው ንጉሱን ሳይፈሩ አምልኮ ለእግዚአብሔር ብቻ እንደሆነ ውስጣቸው ተስሯል። በቃ ኖ ዌይ አንተ ለሰራው ምስል አንሰግድም። ንጉሶ ይህንን እንድታውቅ እንፈልጋለን። እንዲህ ብለው ቢናገር በጣም የሚደነቁ ገቡ። እሳት ውስጥ አልገቡ ባያድነንም እንኳን ብለው ገቡ እሳት ውስጥ። እግዚአብሔር ስሙ ይባላል። እንዲህ አይነት ቆራጥ የሆነ ልብ እግዚአብሔር ይስጠን። እንዲህ አይነት የሚጨክን ለእግዚአብሔር ነገር የሚጨክን ልብ ይስጠን። እግዚአብሔር እኮ ወገኖቼ ዝም ይላል። መሰላችሁ ኃይል ፍቅር እኮ ይጠነቀቅልናል። እንደው እግዚአብሔር ዝም ቢለን ቢሆን ኖሮ ከዛም ከዓለም ውስጥ አያመጣንም። መጀመሪያው ኬርለስ የሆነ አምላክ ቢሆን አይደለም። እግዚአብሔር ሲሪየስ ስለ ሕዝቡ ስለኛ ሲሪየስ ነው። እያንዳንዳችን ምንም ነገር እንድንነካ አይደለም፣ ግን ውሳኔያችን ከእሱ ጋር አንድ መሆናችንም እግዚአብሔር ይፈልጋል። አዎ ለኢያሱ ምን አለ? እግዚአብሔር ለኢያሱ ምን አለ? 31 መንግስታት ሰጠው አላለም? ሰጥቻለሁ እኮ ነው። እና ኢያሱ እንደዛ ስላለው እግዚአብሔር ቁጭ ብሎ ደብዳቤ እየጻፈ እያንዳንዱ ናና ገብርልኝ አለ አለም እኮ። ሂያስ ቱ ፋይት እግዚአብሔር ከኛ ጋር ነው፣ አማኑኤል ከኛ ጋር ነው ብለን ቁጭ ካለ ጠላት ዝም ይለናል። we have to fight. ወጥቶ ወርዶ ቀስትን ወርውሮ ወታደር አሰልፎ አዘምቶ ኢያሱ እያንዳንዱ እየገደለ እየማረከ እየገደለ 31 እግዚአብሔር ደግሞ ምን ይሰራል? መጀመሪያ ልባቸው በፍርሃት ያቀልጥለታል፣ ያመቻችለታል። ሰው በፍርሃት ከቀለጠ እኮ በቃ እጅ መስጠት። እግዚአብሔር ታክቲክ እንደዛ ነው። ሂድ አለ አብሮ እንደሚዋጋ እግዚአብሔር ያውቃል። በፍርሃት ልባቸው እያቀለጠ ኢያሱ እግዚአብሔር በሰራው ስራ ላይ እሱ ድል ይቀዳጅ።
እና ተዋጊ ነው። እግዚአብሔር የሚፈልገው ተዋጊ ትውልድ፣ ተዋጊ ትውልድ ነው ወገኖች። እግዚአብሔር በቀን ያስተማረኝ ይሄ ተዋጊ ትውልድ፣ እግዚአብሔር በሰጠኝ ጸጋ በሰጠኝ አቅም መዋጋት። እግዚአብሔር እኮ ይሰጠናል፣ አቅሙንም ይሰጠናል። የመናፍስት አሰራርን የምንለይበትን ጸጋ ይሰጠናል። አንኳኩ ይከፈታል፣ ጠይቁ ይሰጣችኋል ነው ያለ። ያልጠየቅን ወገኖቼ እንጠይቅ። እኔ ሁል ጊዜ ይጠይቅ ሁል ጊዜ እንደውም ገና አዲስ ሆኜ በጌታ መናፍስትን የምለይበትን ጸጋ ስተኛል። አሁን አንድ ሰው አጋንንት ካለበት አይ ነው አጋንንት ካለበት በደንብ ነው ማለት እግዚአብሔር ይመስገን የሚሰጥ አምላክ ነው። የጠየቅነው የሚሰጥ ጌታ ስሙ ይባላል። ስለ መዋጋት ስንነጋገር ለውጊያ ትጥቅ ያስፈልጋል ብያቸዋለሁ። ወታደር ትጥቅ ከሌለው ሊዋጋ ይችላል። እግዚአብሔር ግን ኦልሬዲ ትጥቅ ሰጥቶናል። የት? ኤፌሶን ምዕራፍ 6 ቁጥር 10 ጀምረን ብናነብ ትጥቅ አለ። የእግዚአብሔር የጦር ዕቃ ምን አይነት የጦር ዕቃዎች እንደሚያስፈልጉ ለመዋጋት ተዘርዝሯል እዛ። በቃ የመንፈስ ሰይፍ፣ እምነት፣ የእምነት ጋሻ አንብቡት እና አንብቡት። እግዚአብሔር ዝም ብሎ ያለ ትጥቅ አልተወንም። ትጥቅ አለ፣ መንፈሳዊ የውጊያ ትጥቅ። ስለዚህ ነጣቂውን የምንነጥቅ ትውልድ መሆን አለብን ነው ማለት። ነጣቂው የምንነጥቅ ትውልድ እግዚአብሔር እንድንሆን ይፈልጋል። እግዚአብሔር ይባላል፣ ስሙ ይባላል። ተጋፊውን ገፍተን ነጣቂውን ነጥቀን መግባት አለብን። እንዴት ነው እንደዚህ መሆን የምንችለው? እንዴት ነው ይህንን ማግኘት የምንችለው የሚለው ጥያቄ ጾምና ጸሎት ነው። ሲምፕል ጾምና ጸሎት አይደለም ፓስተር? ጾምና ጸሎት የእግዚአብሔር ቃል እውቀት ምንም አናመልጥ። አልጾምም ካል ተዋጊ መሆን አትፈልግም። የሚዋጋው ሲመጣ ይዞ ይሄዳል። ኖ ዌይ አውት ይዞ ይሄዳል። ሌላው ትልቁ ነገር ቅድስና። ዕብራውያን 12:14 ላይ ትቀደሱን ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል ቅድስና ቬሪ ቬሪ ኢምፖርታንት። ለእግዚአብሔር መለየት ነው፣ ከዓለም መለየት ነው። እግዚአብሔር ይርዳል። የዓለም ነገር በጣም ዕለት ዕለት በሄድንበት ቦታ የሚዋጋን ነገር ነው። ግን እግዚአብሔር ደግሞ ጸጋውን ያበዛል፣ ስሙ ይባላል። ስለዚህ እነዚህ ነገሮች እናስተውል በሕይወታችን በግላችን። ጾም፣ ጸሎት፣ የእግዚአብሔርን ቃል እውቀት፣ ቅድስና፣ ለውጊያ የተዘጋጀ ትውልድ እንሆናለን። ቀስተኛ ትውልድ እንሆናለን። ለእግዚአብሔር መንግሥት ሥራ ልቡ የጨከነ ትውልድ እንሆናለን። በአምላካችን የታመን ትውልድ እንሆናለን። በእግዚአብሔር መንፈስ የሚመራ ትውልድ፣ ተጽዕኖ የሚያመጣ ትውልድ። አደራ ነው። ምንድን ነው የምናስረክበው ለልጆቻችን? እኛ ተዋጊዎች ካልሆነ፣ ቀስተኞች ካልሆነ ምንድን ነው የምናተርፈው? አባቶቻችን ቀስተኞች ሆነው ጨክነው በእግዚአብሔር ነገር ላይ ሕይወታቸውን ሰጥተው በእሳት ተቃጥለው እዚህ አድርሰውናል። የቤተ ክርስቲያንን ታሪክ አንብቡ። በአውሮፓ በአፍሪካ እየታሰሩ እየተሰደዱ አንክድም ብለው አምላኬን አንክድም ብለው አሁን በእኛ ዘመን እንኳን በደርግ ዘመን እንኳን አቃልኩ ልደታ የተረሸኑ እግዚአብሔር ሰው አንክድም ብለው ዩኒቨርሲቲ ቴክኖሎጂ ፋክልቲ መጽሐፍት ቤት ሰራተኛ የነበሩ እኔ ጌታን ካወቅሁ በኋላ ነው ያወቅኋቸው። ጌታን ሳላውቅ ግን በጣም የሚረዱ ሰው ነበር። ሄጄ ቴክኖሎጂ ፋክልቲ ስጠይቅ ነው ይህ ሰው የእግዚአብሔር ሰው መካነ ኢየሱስ አባል እንደነበር ነው። የልደታ መካነ ኢየሱስ
ምንድነው ልደታ ላይ ጣሏቸው፣ አውጥተው ረሸናቸው። ህይወታቸው ኖ የእግዚአብሔር የቤተ ክርስቲያን ገንዘብ ደግሞ ያዥ ነበር። አምጡ ገንዘብ ተባለ፣ አልሰጥም። የእግዚአብሔር ገንዘብ ነው አልሰጥም ብለው ዝም ብሎ አሁን ይህንን ነፃነት ዝም ብለን አላገኘንም። ሀው አባቶቻችን ብዙ መከራ አይተው አስተላልፈውልናል። እኛ ለልጆቻችን ምንድን ነው የምናደርገው? ምን እያለ ተሰብ ልጆቻችን ላይ ኢንቨስት ማድረግ አለብን። ቱ ዘ ማክሲመም። እግዚአብሔር ስሙ ይባላል። ልጨርሰው። ስለ ዳዊት ጥቂት ነገር እንነጋገርና ጨርሳለሁ። ዳዊት ሁላችንም እንደምናውቀው ዳዊት በልጅነቱ እግዚአብሔር መረጠው። ነቢዩ ሳሙኤል የንጉሥነት ቅባት ቀባው። ሳኦል ግን ንጉሥ ነበር። በዛም ጊዜ እስራኤል ላይ ንጉሥ ነበር። እንደገና ደግሞ ዳዊት ንጉሥ ነው። እግዚአብሔር ግን ወደ ዙፋን አላመጣው፣ አቆየው። እግዚአብሔር ለዓላማው ጨካኝ ለዓላማው ጨካኝ ነው። እኛ ሊጎዳ ሳይሆን ሊሰራ ስሙ ይባላል። ስለዚህ ዳዊትም እግዚአብሔር ሲሰራው ቆየ ማለት ነው እና መጨረሻ ላይ የዳዊት ዘመን መጣ። ፍልስጤማውያን አስነሳና ከሳኦል ጋር አጋጠመ ጦርነት። ሳኦልም ልጁ ሞቱ። አሁን ይሄ ዜና ተሰማ። ሰዎች ደግሞ ዳዊት እንደነገሰ በእስራኤል ላይ ያውቃሉ። ስለዚህ እግዚአብሔር መሰብሰብ ጀመረ ወደ ዳዊት ኃያላንን፣ ጽኑዓንን፣ ቀስተኞችን፣ አርበኞችን እየጠራ ወደ ዳዊት ሰበሰባቸው። ለዳዊት ገቡ፣ ለዳዊት አደሩ ይባላል። ለዳዊት አደሩ። ከዛ በኋላ ዳዊትን አነገሱት። በጣም ጠንካራ ሰራዊት ነው እግዚአብሔር የሰራለት ለዳዊት። የዳዊትን መንግስት እግዚአብሔር ባረከው፣ ዳዊትንም አከበረው፣ በኬብሮን አነገሰው። እነዚህ ሰዎች ናቸው፣ እነዚህ ቀስተኞች ከጋድ ወገን የሆኑ የሚገርማችሁ የሳኦል ወገን የሆኑት እንኳን መጥተው ከርተው ወደ ዳዊት ገቡ እና እግዚአብሔር ዓለምን ሲያገለግሉ የነበሩ ድራጊስቶችን ሊያፈልስ ይችላል። ለማራናት ሊያፈልስ ይችላል። እግዚአብሔር ሊያመጣ ይችላል። ስሙ ይባላል። አንድ ነገር እንላለን ሁላችን። አንድ ጸሎት አለ መዝሙረ ዳዊት ምዕራፍ 90 ቁጥር 16 ላይ ከዛ በፊት አንድ ነገር መናገር ፈልጋለሁ። የጌታ መንፈስ ከኛ ጋር ነው። አሜን። የእግዚአብሔር መንፈስ በእኛ ላይ ነው። ስለዚህ ለድሆች የምስራችን እንሰብካለን። አሜን። ለድሆች የምስራችን እንሰብካለን። የታሰሩ ይፈታሉ፣ በሽተኞች ይፈወሳሉ፣ ሰዎች ከአጋንንት ነፃ ይሆናሉ፣ አስማተኞች፣ ሟርተኞች፣ አስመሳዮች ያፍራሉ። እግዚአብሔር በዚች ቤተ ክርስቲያን በሚሰራው ስራ አስማተኞች፣ ሟርተኞች፣ አስመሳዮች ያፍራሉ። እግዚአብሔር ስሙ ይባላል። የጌይዝም መንፈስ የሌዝቢያኒዝም መንፈስ በኢየሱስ ስም ይመታ። አሜን። ድራጊስቶች ይማረካሉ በዚች ከተማ ውስጥ። ክብር ለእግዚአብሔር። በጨለማ ያለ ሕዝብ ብርሃን ይወጣለታል። በጨለማ ያለ ሕዝብ ብርሃን ያያል። የእግዚአብሔር ስም የተባረከ ይሁን። አንድ ነገር እላለሁ፣ ከኔ በኋላ ትላላችሁ። ሁላችሁ በጸሎት መንፈስ እንደሆነ በጌታ ፍቅር ጠይቃችኋለሁ። በጸሎት መንፈስ እንሆንና ይህንን ጸሎት መዝሙረ ዳዊት ምዕራፍ 90 ቁጥር 16 እና 17 ባሪያዎችህንና
ከኔ በኋላ ትላላችሁ። ባሪያዎችህንና ስራህን እይ፣ ልጆቻቸውን ምራ። የአምላካችን የእግዚአብሔር ብርሃን በላያችን ይሁን። የእጆቻችንንም ስራ በላያችን አቅና። አሜን ሃሌሉያ። ኢየሱስ ጌታ። እንጸልያለን ሁላችን። እግዚአብሔር መንፈስ በሙላት የእግዚአብሔር እሳት በሙላት በዚህ ቦታ ይጠይቃል። እግዚአብሔርን እንጠይቀዋለን። መንፈስ ቅዱስን እንጠይቀዋለን።